በዚህ ሰዓት 30 ሚሊዮን ብር ይዞ የሚንከራተት ሰው ካለ እባካችሁ ይህንን ቪዲዮ ሼር አድርጉለት። ምክንያቱም ደግሞ በፊጋ ላይ ይህንን የመሰለ ጽድት ያለ ቪላ ዲጂታል ካርታ ላይ ይዞ እየጠበቀው ስለሆነ ነው ማለት ነው። ሰላም እንዴት ናችሁ? የሰበር ቤቶች ዩቲዩብ ቻናል ቤተሰቦች፣ ዛሬ ልዩ ቦታ ላይ ነኝ። በፊጋ አካባቢ የሚገኝ ከዋናው አስፓልት 100 ሜትር ብቻ ገባ ያለ። ወደ ውስጥ ስንገባ እንግዲህ ግቢው ሰፊ ነው። 3 መኪና በደንብ አድርጎ መያዝ ይችላል። በግድግዳው ላይ ያሉት ዘመናዊ መብራቶች እና ያማረው የድንጋይ ንጣፍ ለግቢው የተለየ ውበት ሰጥተውታል። በደህንነት ጉዳይ ምንም የሚያሰጋ ነገር የለም። በአጥሩ ላይ ከፍተኛ አጥር ያለው ደህንነት ተገጥሞለታል ማለት ነው። ወደ ቤቱ ስንገባ እንግዲህ መጀመሪያ ላይ የሚያገኙት ይህንን ሰፊ የሆነ ሳሎን ነው። በዘመናዊ የጣራ መብራቶች ያጌጠ፣ ግድግዳዎቹ በተለየ ቀለም የተቀቡና መሬቱ ደግሞ በሚያምር ሴራሚክ የተነጠፈ ነው። ይህ ሳሎን እንግዲህ ከኦፕን ኪችን ክፍሉ ጋር የተሳሰረ ነው። ይሄ ቪላ ቤት እንግዲህ በውስጡ 3 ሰፋፊ መኝታ ክፍሎች፣ 2 መታጠቢያ ክፍሎች፣ በጀርባ በኩል ደግሞ 2 ሰርቪስ እና ትራዲሽናል ኪችን አለው ማለት ነው። ይሄ ቪላ ቤት እንግዲህ እንደነገርኳችሁ ካርታ ላይ 200 ካሬ ሜትር ነው። በይዞታ 250 ካሬ ነው። እንግዲህ ለዋናው አስፓልት እጅግ በጣም ቅርብ ነው። አካባቢ ላይ ተመሳሳይ አይነት ቤቶች ናቸው ያሉት። 100 ሜትር ነው ከዋናው አስፓልት የሚገባው። ዲጂታል ካርታ ነው። ለሚኩራ ክፍለ ከተማ ላይ ይሄ አዲሱ ካርታ ማለት ነው። እዚህ ጋር እያየን የምንገኘው ዋናው ማስተር ቤድሩም ነው። ይህን የመሰለ ለቀቅ ሰፋ ያለ ሳሎን ነው የምናገኘው። ይሄ መኝታ ክፍል እንግዲህ በቂ የሆነ የተፈጥሮ ብርሃን ማግኘት እንዲችል ተደርጎ ሰፊ የሆነ መስኮት እንደምትመለከቱ ተገጥሞለታል። የራሱ ቁም ሳጥን አለው። የራሱ ደግሞ በዛው ገብተን ሻወር፣ ሽንት ቤት እናገኛለን። ገንዳ የተገጠመለት ማለት ነው። እዚች ጋር ደግሞ የምናገኛት የሁለቱ መኝታ ቤቶች ወይም የልጆች መኝታ ቤት የጋራ መታጠቢያ ክፍል ይሄን ይመስላል። በቆንጆ ሁኔታ የተሰራ ሻወር ቦክስ የተገጠመለት ነው እንደምታዩት። ከዛ በመቀጠል ደግሞ እዚህ ጋር አንደኛው የልጆች መኝታ ክፍል እናገኛለን። እዚህ ጋር ብርሃን እንዲያገኝ ታስቦ የተሰራ መስኮት አለው። የራሱ የሆነ ቁም ሳጥን የተገጠመለት ነው። አሁን ላይ የምንገኘው እንግዲህ በጀርባ በኩል ወደ ሰርቪሶችና ትራዲሽናል ኪችን የሚገኙበት አካባቢ ነው ማለት ነው። እዚህ ጋር እጅግ ሰፊና ቆንጆ በቆንጆ ፈርኒቸር የተገጠመ ትራዲሽናል ኪችን ነው የምናገኘው። ዛሬ እንግዲህ እኔ መሰለ ቤት አስጎብኝቻችኋለሁኝ። የወደዳችሁት ወይም ደግሞ መግዛት የምትፈልጉ ሰዎች ካላችሁ ደውሉልኝ በ0946 66 63 30። አማራጭ የምትፈልጉ ሰዎች ካላችሁ ደግሞ ዝቅ የሚል 18.5 ጀምሮ ያቀረብናቸው ይህን ሰሞን በክፍል 1 16 ቪላ ቤቶች አቅርበናል። ከታች ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ እዩ። የወደዳችሁት ቤት ካለ ስክሪንሾት እያረጋችሁ ላኩልኝ። ሰብስክራይብ አድርጉን። በየቀኑ እንደዚህ አዳዲስ መረጃ እያቀረብንላችሁ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ፣ መልካም ቆይታ። ቻው።